ኦፕሬሽን ስሌጅ ሃመር የካቲት 21 2018 ወይም እንደ ኢሮፓያን አቆጣጠር የካቲት 28 2026 በአሜሪካና በእስራኤል ጥምረት በኢራን ላይ በተሰነዘረው መጠነ ሰፊ የአየር ጥቃት ኦፕሬሽን ኢፒክ ፉሪ የጀመረው ጦርነት መካከለኛው ምስራቅን ታይቶ የማይታወቅ ቀውስ ውስጥ ከቶታል። ይህ ግጭት የኢራን የበላይ መሪ አያቶላ አሊ ካሜኒ ግድያ፣ የሆርሙዝ ወሽመጥ መዘጋትን እና የቀጠናው ተላላኪ ቡድኖች ወይም ፕሮክሲስ ከፍተኛ የተኩስ ልውውጥ ያስከተለ ሲሆን በአሁኑ ወቅት በፓኪስታን አደራዳሪነት የተደረሰው ተሰባሪ የተኩስ አቁም ስምምነት ላይ ይገኛል። የአሁኑ የይፋ ጦርነት በአንድ ሌሊት የተከሰተ ሳይሆን የዓመታት ውጥረትና የቅርብ ጊዜ ዲፕሎማሲ ውድቀት ውጤት ነው። በኢራን የኒኩሌር መርሃ ግብር ዙሪያ ሲደረጉ የነበሩት ንግግሮች በመክሸፋቸው አሜሪካና እስራኤል ኢራን የኒኩሌር ባለቤት ለመሆን ጥቂት ቀናት ዕድሜ ብቻ ነው የቀራት የሚል ድምዳሜ ላይ እንዲደርሱ አድርጓቸዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀረበለትን የደህንነት መረጃ መነሻ በማድረግ የኢራንን የጦር አቅም ቀድሞ ለማክሸፍ ወሰነ። የካቲት 21 2018 ወይም ለፈረንጆቹ አቆጣጠር ፌብሩዋሪ 28 2026 በቴህራን ከፍተኛ ደህንነት መሪዎች ስብሰባ ላይ መሆናቸውን ያረጋገጠው የአሜሪካና የእስራኤል መከላከያ መሪዎች በአንድ ጊዜ ማጥፋት ወይም ደግሞ ዲሴፕሽን ስትሪክ እርምጃ ወሰዱ። በመጀመሪያው ማዕበል ጥቃት የኢራን የበላይ መሪ አያቶላ አሊ ካሜኒ እና በርካታ የደህንነትና የጦር መኮንኖች ተገድለዋል። ይህም በኢራን ጊዜያዊ የሽግግር ምክር ቤት እንዲቋቋም አስገድዷል። ኢራን በመቶዎች የሚቆጠሩ ሚሳኤሎችና ድሮኖችን ወደ እስራኤል ከመተኮሷም በላይ የአሜሪካ ጦር ሰፈሮች በሚገኙባቸው እንደ ዱባይ፣ አቡዳቢ፣ ኳታር፣ ባህሬን፣ ኩዌት እና ሳውዲ አረቢያ ያሉ የባህረ ሰላጤው ሀገራት ላይ ጥቃት ሰንዝራለች። ኢራን በዓለም ላይ ወሳኝ የሆነውን የሆርሙዝ ወሽመጥን በመዝጋቷ የንግድ መርከቦች የአፍሪካን ኬፕ ኦፍ ጉድ ሆፕ ለመዞር ተገደዋል። ይህም የነዳጅ ዋጋን በከፍተኛ ሁኔታ እንዲያሻቅብ እና የዓለም አቀፍ የዋጋ ግሽበት እንዲፈጠር አድርጓል። ከ40 ቀናት የጭካኔ ጦርነት በኋላ ሚያዝያ 1 2018 ወይም እንደ ፈረንጆቹ አቆጣጠር ኤፕሪል 8 2026 በፓኪስታን አደራዳሪነት ጊዜያዊ የተኩስ አቁም ስምምነት ተደርሷል። ምንም እንኳን ጊዜያዊ ተኩስ አቁም ቢኖርም ጦርነቱ በማንኛውም ሰዓት ዳግም ሊቀሰቀስ የሚችልባቸው ስጋቶች ከፍተኛ ናቸው። ፕሬዝዳንት ዶናልድ ትራምፕ በኢራን የቀረበውን የሰላም እቅድ ባለመቀበላቸው አሜሪካና እስራኤል ኦፕሬሽን ስሌጅ ሃመር በሚል ስም ዳግም ወታደራዊ ጥቃት ለመጀመር ከፍተኛ ስብሰባዎችን እያደረጉ እንደሆነ ምንጮች ጠቅሰዋል። ጦርነቱ በኢራን፣ ሊባኖስና በእስራኤል በሺዎች የሚቆጠሩ ሰላማዊ ሰዎችን ለህልፈት የዳረገ ሲሆን በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። እስራኤል ወደ ጋዛ የሚሄዱ ሰብአዊ እርዳታ መርከቦችን በቁጥጥር ስር ማዋሏ በቀጠናው ያለውን ውጥረት ይበልጥ አባብሶታል። የኢራን መሪ መገደል አክሲስ ኦፍ ሬዚስታንስ የሚባሉትን የኢራን ተራዳይ ኃይሎች አላዳከመም፣ ይልቁንም ፍልሚያው አጠናክሮታል። የካቲት 23 ወይም ደግሞ ማርች 2 2026 ሄዝቦላ በእስራኤል ላይ ይፋዊ ጦርነት አውጇል። እስራኤል በደቡብ ሊባኖስ የምድር ጦር የጀመረች ሲሆን ተኩስ አቁም ቢኖርም እስራኤል ጥቃቶችን ቀጥሎ በሊባኖስ ከ2600 በላይ ሰዎች ተገድለዋል። ሁቲዎች በቀይ ባህር ላይ የሚያደርጉትን የመርከብ ላይ ጥቃት የቀጠሉ ሲሆን በኢራቅ የሚገኙ አማጽያን ደግሞ በኤርቢል በሚገኙ የአሜሪካ ጦር ሰፈሮች ላይ የድሮን ጥቃቶችን እያደረሱ ይገኛሉ። የቀድሞ የኳታር ጠቅላይ ሚኒስትር ሼክ ሐሚድ ቢን ጃሲም አልታኒ እንደገለጹት ይህ ጦርነት የረጅም ጊዜ የእስራኤል አጀንዳ ተከትሎ መካከለኛው ምስራቅን በኃይል መልሶ ለመቅረጽ ሂደት ነው ሲሉ ወቅሰዋል። ቀጠናው ወደሚከተሉት 3 አቅጣጫዎች ሊያመራ ይችላል ተብሎ ይገመታል። የባህረ ሰላጤው ሀገራት ዩናይትድ አረብ ኤምሬትና ሳውዲ አረቢያ በኢራን ጥቃት ሰለባ መሆናቸውን ተከትሎ ራሳቸውን ለመከላከል የጋራ መከላከያ ስምምነት ወይም የገልፍ ኔቶ የመስረት ፍላጎታቸው እየጨመረ መጥቷል። አሜሪካና እስራኤል በኢራን ላይ የገዢው አካል ለውጥ ወይም ደግሞ ሪግም ቼንጅ ማምጣት ካልቻሉ ግጭቱ በቀጠናው ለዓመታት የሚዘልቅ የሽምቅና የድሮን ጦርነት ሆኖ ሊቀጥል ይችላል። የኢራን ወታደራዊና የኒኩሌር መሰረተ ልማት መዳከም እስራኤል በቀጠናው ላይ ያላትን ወታደራዊ የበላይነት ይበልጥ እንድታጠናክር በር ይከፍትላታል። ይህ ታይቶ የማይታወቅ ጦርነት በመካከለኛው ምስራቅ ወደ አዲስ የኃይል አስተላለፍ እየገፋው ሲሆን በቀጣይ ቀናት የሚወሰዱት የአሜሪካና የኢራን እርምጃዎች የዓለምን ሰላምና የኢኮኖሚ ዕጣ ፈንታ ይወስናሉ ሲሉ ተንታኞች ገልጸዋል። ቸር ያሰማን፣ ቸርን ሰንብት።